ولا يخفاكم بأن هناك فرق بين المداراة وبين المداهنة. أما المداراة فهي تقديم الدنيا لأجل دنيا أو لأجل حماية دين. المسلم በሙስሊምነቱ ዲኑን ለመርዳት ብሎ አንዳንድ ጊዜ የሚወስዳቸው እርምጃዎች ሰዎች ዘንድ ምናልባት ትክክለኛ የሆነ ግንዛቤ ላይኖር ወይም ደግሞ ላያሳድሩ ይችላሉ እና ከእንዲህ አይነት ርዕሶች ጋር በተለይ ደግሞ ካለንበት ተጨባጭ አንፃር ካለንበት ተጨባጭ ሲባል ካለንበት ቦታ ከሀገር አንፃር ሊሆን ይችላል ብሎም ደግሞ ከጊዜው አንፃር ሊሆን ይችላል ብሎም ያለንበት ማህበረሰብና ከፊት ለፊታችን ካሉ ክስተቶችና ከሚጠበቁ አስተዋጽኦዎች አንፃር አንዳንድ ጊዜ የምንወስዳቸው እርምጃዎች ምክክርን እንደሚጠይቁ ግልጽ ነው ማለት ነውና ይሄ ሁሉ ከመሆኑ ጋር ከዚህ በፊት በተደጋጋሚ እንደተጠቀሰው እናንተም እንደምታውቁት በትክክል የመልእክተኛውን ሱና ድንበር ሳያልፉ ሳይለግሙም መካከለኝነቱን በትክክል አጥብቀው የሚይዙ የመልእክተኛው ፋና ተከታዮች ሁሌም ቢሆን ባይተዋር መሆናቸው አይቀርም፣ ጉራባ ይሆናል። ነገር ግን ይህንን ባይተዋርነት በሆነ መልኩ ተጽዕኖውን የሚቀንስላቸው አንዱ መፍትሄ الإمام محمد بن حسين الآجر كتاب الغرباء እንደሚጠቅሱት ሙዳራት አናስ ነው። ሙዳራት ማለት እንደምታውቁት ከሰዎች ጋር በምናደርገው ግንኙነትና መስተጋብር በተቻለ አቅም ዲናችንን ከጉዳት በማስጠበቅ በመልካም ባህሪ መኖርና ምናልባት ዱንያችንን ብናጣ እንኳን ያለንን ራስል ማል ወይም የዲን ካፒታል ለማስጠበቅ የምናሳየው መልካም ስነ ምግባር ነው። ይህ ከሙዳሃና እንደሚለይ ከድሮ ጀምሮ ዑለማዎች ይናገራሉ። ግን ይህንን ርዕስ ስናነሳ ብዙ ጊዜ ሁለቱን ሙዳራትንና ሙዳሃናን መቀላቀል አዲስ ዛሬ የተጀመረ ነገር ሳይሆን አንዳንዶች ከድሮም ጀምሮ ይሰሰቱበት የነበረ ርዕስ ነው። ሐፊዝ ኢብኑ ሐጀር في فتح الباري እንዳወሱት ሁለቱን በአንድ አይነት የተመለከቱ ሰዎች በጣም ተሳስተዋል። ልዩነት አላቸው። ሙዳሃና ማለት መሆን ያለበትን የዲን ግዴታ ሳይወጡ መተው ወይ ደግሞ የሰዎችን ውዴታ ለማትረፍ ወይ ደግሞ ከሆነ ርዕስ አንፃር ጫናቸውን መቋቋም ስላልቻሉ ብቻ የዲን ግዴታችንን ሳንወጣ መቅረት ወይ ደግሞ የተከለከሉ ጥፋቶችን መፈጸም ማለት ነው እና ሁለቱ የተለያዩ ርዕስ መሆናቸው ሁሉም ዘንድ ይታወቃል።